አክሊለ መልእክት ልኮልኛል። መልእክቱንም አዳምጫለሁ። እጅግ ደስ ብሎኛል። ያለውን ነገር ስሙና ራሳችሁ ምን እንደሆነ እኔ ስለ ገድላት የተናገርኩት አክሊለ ካረጋ ትክክል እንደሆነ እንድታቆልኝ ነው። ስለዚህ እኔን ልደብራችሁ ይችላል የኔ ንግግር። አም ሶሪ ግን አክሊለ ከራሱ ከኦርቶዶክስ ወንድማችሁ ከምትወዱት ወንድማችሁ አክሊለ ወንድማችን ምን ይላል ስሙ። ስለ ገድላት የምንነጋገራቸው ብዙ ነገሮች ስላሉ ኑና ያንን ጥያቄዎች ደግሞ የኦርቶዶክስ ወንድምና አባቶች እንድትመልሱ ያንን ጥያቄ ነው። መልሶች ሙሉ ከሌለ ገስዋ ዮኒ ማኛ ይፈነጥጣል። ሰላም ለእናንተ ይሁን። እንዴት አለ ወንድማችን? እንደሰማችሁት እንግዲህ ሌላ ቪዲዮዎች ላይ የሚያዩ የነበር እና ፕሮቴስታንት ወንድሞችን እየሰበሰበ እንደው እስቲ በጣም ከባባድ የምትሉትን ለጆሮ ሲሰማ ይጨንቃል የምትሉትን ገድል እስቲ እያወጣችሁ አንብቡ። ያው የተወሰነ የሰውን ጆሮ እና ትኩረት ለመሳብ ያህል ማለት ነው። እንዲህ አይነት ነገር ሲናገር እየሰማሁት ነበር። ሰላም ለአንተ ይሁን ወዳጅ። እንግዲህ ከዚህ ቀደም እንደምታደርገው ጨዋታ ላይ ምናምን ከሆነ ያለው እንግዲህ ወደዚህ የማለት ጉዳይ ላይ ከሆነ ያለው አሁን እየቀለድክ ያለው በህይወት ብቻ አይደለም ማይ ብራዘር፣ እየቀለድክ ያለው በጌታችን በክርስቶስ ኢየሱስ ላይ ነው። እና እሱን ብትረዳው ኖሮ እና የምርም የክርስቶስ ፍቅር ትንጥዬ እንኳን በጣም ትንጥ ልብ ላይ ቢኖር በርን ዘግተህ ስቅስቅ ብለህ ባለቀስክ ነበር። በክርስቶስ ላይ እየቀለድክ እንደሆነ ብትረዳው ኖሮ ማለት ነው። ለማንኛውም ግን የገድላት ምናምን ጉዳይ ያለፈበት ፋሽን እየተነሳ እንደው ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን የለብህም። ይቺን ፖይንት ያዙልኝ። የመቀበል ግዴታም የለብም። ይቺን ፖይንት ነው የምፈልጋት። ሌላ የሚጨምረው የመቀበል ግዴታ የለብም። ይሄን ኦርቶዶክስ ትለዋለች ወይ ነው? ኦርቶዶክስ አባቶች የመቀበል ግዴታ የለብህም ይላሉ ወይ ነው? አንድ ነጥብ ይሄን ያዙ። እንቀጥላለን። ፕላስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት ሊገኝ ራሱ ይችላል። ስህተት አይገኝም አንልም። ስህተት ሊገኝ ይችላል። በደንብ ስሙ። እችን በደንብ ስሙልኝ። ለምሳሌ ገድል ላይ እኮ እንዲህ ይላል ተአምር ላይ እንዲህ ይላል የሚሉ ሰዎች አሁን መነሳታቸው በጣም ያስቃል። ፈኒ ነው። ለማንኛውም ከገድላት ጋር በተያያዘ ቤተክርስቲያን ገድላትን ስትሰጥ የሰጠች ለምንድነው ብለን ተነጋገርን። ከዚህ ቀደምም ገድላቱን ስትሰጠን ቤተክርስቲያን አለቀ የቅዱሱን ታሪክ አይተን ክርስቶስን በመምሰል ሕይወት ውስጥ ያደገበትን ነገር አይተን እኛም እንደው ክርስቶስን መስለን እንድናደግ በቃ ለዛ ነው የምንጠቀምበት። ከዛ ውጭ ግን ለአእምሯችን እንደዚህ አሁን እንደዚህ ሰዎች ይላሉ በጣም የሚጨንቅ ምናምን ነገር ሲሉ ነበር። ለአእምሮ ከጨነቀ የመቀበል ግዴታ እንኳን ግዴታ የለብህም። ሰምታችኋል። ራስ ደግሞ ገድላት ተአምራት መጽሐፍት ውስጥ ስህተት አይገኝም አላለም። ስህተት አይገኝም ራሱ ይችላል ብለን እናምናለን። ለምሳሌ አሁን ከቅርብ ጊዜ ላይ በተካሄደው በዚህ በዝክረ ኒቂያ ጉባኤ ላይ ፓትርያርካችን ብፁዕ ወቅዱስ አቡነ ማትያስ ምን እንደተናገሩ እንስማ። ስማ። የመጽሐፍቶቻችን ጥራት ያስፈልጋቸዋል። ጥራት ያስፈልጋቸዋል። እንግዲህ በሊቃውንት ጉባኤ ያልተመረመረ መጽሐፍ ማለፍ የለበትም በእውነቱ። እንደሰማችኋቸው ቅዱስነታቸውም ሰው ምን አሉ? መጽሐፍቶቻችን ጥራት ያስፈልጋቸዋል። እኛ ራሱ መጽሐፍቱን እንዲህ ብለን እየተናገርን ማለት ጥራት ያስፈልጋቸዋል እየተባለ እና መመርመር አለባቸው በሊቃውንቱ ጉባኤ እየተባለ ብድግ አድርገህ ባይዜ ቢመረመሩ ራሱ ተመርምረው ቢወጡ ራሱ የሃይማኖት መመስረቻ አይደሉም። የሃይማኖት መከራከሪያ አይደሉም። እንደዛ የሃይማኖት መከራከሪያ አይደሉም። የሃይማኖት መመስረቻ አይደሉም። እየሰማችሁ ነው። እኔ አይደለም ምለው እኔ ላይ ጓንዳ ብትሉም ችግር የለውም። ከዚህ በኋላ ጌታ ይቅር ይባላችሁ ነው ምለው ብትሉ ራሱ ችግር የለውም። ግን እሱ እንደሚል ልነግራችሁ ፈልጌ ነው። ኧረ መድኃኔዓለም ድረስ አሁን ጭራሽ እንደውም ምን እየተባለ በጉባኤ ላይ ነው በዚህ ቅዱስነታቸው የተናገሩት። መጽሐፍቶቻችን ጥራት ያስፈልጋቸዋል። በቃ እንዲህ ነው እኛ ምናምነው። ስለዚህ እነዚህ መጽሐፍት ይዤ ኦርቶዶክስን ላሸማቀቅ ምናምን እሱ ጭራሽ አይታሰብም። በቃ ኦርቶዶክሳውያን ወይም ክርስቲያኖች መጽሐፍቱን በምን መልኩ መጠቀም ለምን ዓላማ መጠቀም እንዳለባቸው ስለዚህ የመደናቁና ጫፋ ክርክራችሁ ያስታደርጉታላችሁ። ይቆየን። አኪዬ ታንኪዩ። በመጀመሪያ ደረጃ
this is what I want ምንድን ነው በመጀመሪያ ያልከው አንተ ጌታን ብትወልድ ያልከኝን ከመጀመሪያ አልጀምር። በጣም ይቅርታ ይህን ስለመለስኩልህ በጣም ይቅርታ። በፊት ግን ቢሆን ጓ ነው የምለው። አሁን ይቅርታ እያልኩ ነው መልስ የምሰጠው። ምን አይነት መልስ ነው የምሰጠው ወንድሜ? አንተ እውነት የጌታ ፍቅር ቢኖርበት ትንጭ ይችን የምትሃል ብለህ ጀጅ አድርጋ ይችን የምትሃል የጌታ ፍቅር ቢኖርበት ተንሰቅስቀ ቤትን ዘግተህ ታለቅስ ነበር ብለኸኛል። በጣም ጥሩ ሀሳብ ነው። በጣም ጥሩ ሀሳብ ነው። ግን ተንሰቅስቄ ለጌታ ሳለቅስ ላይቭ ከፍቼ ለእናንተ እያሳየው ነው ማልቀስ ያለብኝ ወይስ ቤቴን ዘግቼ? አየህ ችግሩ ይሄ ነው። ተንሰቅስቀ ስታለቅስ ቆይ አንዴ እያለቀስኩ ነው ላይቭ ልግባና ላይቭን ነክቼ ቤቴን ዘግቼ እያለቀስኩ አንተ እያየኸኝ ነው ወይ? አየህ አንዳንዴ ስንናገር ዝም ብለን የመጣልንን መናገር አያስፈልግም። ተግባባ? ቤትን ዘግተ ደጅን ዘግተ ጌታን መፈለግን የመሰለ የተቀደሰ ነገር የለም። ግን ላይቭ ከፍቼ አይደለም ለጌታ ማለቅስ። ተግባባ? ስለዚህ እችን ያለ እምነት ሸምጥጠ ፈርደህ ማለት ነው። ፈርደህ እኔ ጌታ ይግባኝ አይግባኝ ምኑ ይሁን ለሽቀላ ይሁን ለምን ይሁን ሳይገባ ቶታሊ ይፈርዳል። ስለዚህ እቺን ነገር ብታስተካክላት ገባ? ጌታ ሲለቀስለት በትክክል ቤት ተዘግቶ ጌታዬ ተብሎ የሚለቀስለት አምልኮ የሚሰጠው አምላክ ነው ያለ በትክክል። ሌላው ምነግር አንድ ነገር ልንገርህ። በነገራችን ላይ የሆነ ምግብ ቀርቦልህ ፎርጌባ የሆነ ምግብ ቀረበልህ፣ እዚች ጋ ግን ትንሽ መርዛለሁ የተበላሸ ነው ብሎ ቢሰጥ ምንድን ነው የምታረገው? ምንድን ነው? ወይም መርዙ ይቀር ይሄ ነገር የተበላሸ ነው የሆነ ነገሩ እዚህ ጋር ተበላሽተዋል ብትባል የተበላሸውን አውጥተህ ከዛ ንጹህ ነው አይደል የምትጠቀመው። እኛ የልደታ ልጅ ስለሆንኩኝ ኤት ፍሩት የሚባል እኛ ጋር አለ። ከልደታ ጀርባ ኤት ፍሩት፣ ከባልቻ ጀርባ ኤት ፍሩት አለ። ብዙ ሰው ፍራፍሬ መጥቶ ከዛ ነው የሚገዛው። እና ማርች የምንለው ነገር አለ። ማርች የምንለው ማርች ምንድን ነው? የተበላሹትን በርካሽ ይሸጣሉ። ትንሽ የተበላሸ ነውና እንቆርጠውና ብርቱካንን ሆነ ሙዝም ምናምን እንቆርጠውና ሌላውን እንበለዋል። ስለዚህ ያ ነገር ተቆርጦ ምን ተብሏል? ተጥሏል። አሁን እያልከኝ ያለው አባታችንም ሲናገሩ አባ ማቲያስ ሲናገሩ ምንድን ያሉት? በጣም ጥርጣሬ አለው ስህተት አለው ተብሎ ይጠረጠራል አለ። ከተሳሳተ መተው ስም ብለህ ተሳስተዋል አይደለም አትቀበለው። እየተጠራጠርክ ማምለክ አትችል። በየትኛውም በኩል ብትሄድ ጥርጣሬ ካለ ወንጀለኛ ነህ ማለት። በጥርጣሬ እኮ ትያዛለህ። የሆነ ነገር ላይ የሆነ ነገር ሲፈጠር በጥርጣሬ ገዝፏል ትያዛለህ። ተጠርጣሪ ነህ ከተባል ጉሮሮ ተይዞ ተገብተህ ትጠየቃለህ። ከተጠያቂነት አታልፍም። ጥርጣሬ የምትጠረጠር ከሆነ ኦልዌይዝ ተጠያቂ። ተግባባ? ይሄን ነገር እያላችሁ ለክርክር አይቀርብም። ኦርቶዶክሴን አትቀበለውም። ለመጠንከር ብላችሁ ነው የምታረጉት። ምን ኤክስኪውዝ አትስጡ። ምክንያታዊ ሊሆን አይችልም። ምክንያቱ ቅዱስ ጊዮርጊስ 7 ጊዜ ሞቶ ተነስቷል ስትለኝ ማንኛውም ሰው ይጠራጠራል። ወይ ደመነ ጌታ ኢየሱስ ክርስቶስ ሞትን ድል ያደረገው አንዴ 7 ሞቶ የተነሳለኝ ስትለኝ አምገነ ኳስችን 3 የሚላለ 7 የሚላለ። ስለዚህ ሰው ጥርጣሬ ውስጥ እየገባ ምን እያደረገ ነው? እውነተኛ ወንጌል ፍለጋ እየሄደ ነው በየቦታው። ይቅርታ አድርጉልኝ አንዴ። ስለዚህ ልላችሁ የምፈልገው ምንድን ነው? በጥርጣሬ ላይ ካላት ጥርጣሬ ካለው አባታችን ዳይሬክትሊ ጥርጣሬ ያለን ብለው ከተናገሩ ናው የቤታችሁ ቴሌቪዥን ግዙ ልበል። በነገራችን ላይ ሊሰራም ላይሰራም ይችላል ብዬ ብሸጥልህ ትቀበለኛል? ውጅ ዱ
አደርጓለሁ ወይ? የሆነ ነገር አምጥቼ ሊሰራም ላይሰራም ይችላል እንካ ግዛ ብላ አትገዛኝ። ጥርጣሬ ካለ ማስወገድ ነው። ለምሳሌ ፍሪጅ ውስጥ የተበላሸ ዕቃ ካለው ምንድን ነው የምታደርገው? ፍሪጁን አጥለውም መቼ። የተበላሸውን ዕቃ አውጥተህ ትጥልና ፍሪጁን ትጠቀሙበታለህ። ስለዚህ ኦርቶዶክስ ክርስቲያን የተበላሸው ዕቃ አለ። ምን አይነት ዕቃ? የገድላት ዕቃ አለ። የማይጠቅም ምንም ጥቅም የሌለው ዕቃ አለ። ለምን ተብሎ? ለቢዝነስ ተብሎ። ትላንትም ሲናገሩበት ነበር። ትክክለኛ ነገር ነው መሪጌታ የተናገሩት። ዮዲት ጉዲት መጣ፣ ቤተክርስቲያንን በሙሉ አጸዳች። በሙሉ አጸዳች። ቤተክርስቲያን የሚባል ነገር አጸዳችው። ስለዚህ ኦርቶዶክስ ቤተክርስቲያንን አጥፍታ ነበር። ለ40 ዓመት አጥፍታታለች። ምንድን ነው የተደረገው? ከዛ በኋላ ቤተክርስቲያንን እንደ አዲስ ለመመስረት ሰዎቹ ምን ይህን ከሰጠ ይህን ትሆናለህ እየተባለ ምን መደረግ ተጀመረ? ሰው ማዋጣት ተጀመረ። ፌቨር ያስፈልጋል። ፌቨር የምታደርግለት ካለ አይወድህም። አሁን ለምሳሌ ለገብርኤል ዝክር ከዘከርክ ትድናለህ፣ አይወድህም ማለት ካልሰጠኸው አይወድም ገብርኤል እያልክ ነው። ቅድስት ድንግል ማርያም የሆነ እሷን ካልዘከርኩ፣ ልደታ ማርያምን ካላከበርኩ፣ ካልዘከርኩ፣ ጥቅም ካልሰጧት አትወደኝም ብለህ የምታስብ ከሆነ በፌቨር ነው የወደዱ ማለት ነው። ቅዱስ ሚካኤልን ዝክር ካላወጣው አይወደኝም፣ በሱ ጸበል እንትን ካላልኩኝ አይወደኝም ካል ገስቧት ጥቅም መስጠት አለብን። በጸጋውን የወደደን እግዚአብሔር አምላክ ክርስቶስ ሲወደድ ግን ምንም ገኛ የሚፈልግ ወላ ሃንቲ ምንም ነገር አይፈልግም። በጸጋው የወደደኝ እያለ ለምን ብዬ ነው ለአንተ የምሰጠው? ፈዋይ እሱም ደግሞ እኮ ደግሞ የሚጠይቀው ማንን ነው? ፈጣሪውን ነው። እንደኔ የሚጠይቀው ማንን ነው? ጌታን ነው የሚጠይቀው። እግዚአብሔር ያሳያችሁ። አማልዳለሁ ብሎ እንደገና የሚጠይቀው እግዚአብሔር አምላክን ወይ ክርስቶስን ነው የሚጠይቅልን ራሱ። ስለዚህ ወንድሜ ልነግርህ የምችለው ምንድን ነው? አሁንም የምንጠራጠረው ነገር አለ ብለህ ቃል በቃል ከተናገር ምን ተፈጠረ ማለት ነው? ምን ተፈጠረ ማለት ነው? ስህተት ትምህርት አለ። ቃል በቃል ስህተት ትምህርት አለ። አባታችንም አሉ እናንተም አላችሁ። ለክርክር የሚቀርብ አይደለም። ካልሆነ ማንበብ የለም። የምትጠራጠረው ከሆነ በፍጹም አያስፈልግም። ማለት ማልጠራጠረውን አምላክ ነው የማመሰግነው። ስለዚህ ለሰጠኝ ምክር እጅግ አድርጌ አመሰግናለሁ። ክርስቶስ የሚሸቀልበት አይደለም። በነገራችን ላይ ማብራት ሄልዬ ክርስቶስ የሚሸቀልበት አምላክ የቢዝነስ አምላክ አይደለም። ምክንያቱም የሽቀላ ሜቶዶችን ሶሻል ሚዲያ ላይ እንደ ዮኒ ማኛ የሚያውቃቸው የለም። እንደ ዮኒ ማኛ ማንም አያውቀው። አምጣ ግን አንድ ነገር ማድረገው ሁልጊዜ የምናገራለሁ ስለ ጌታ ኢየሱስ ጌታ ነው ብዬ የምመሰክር ሰው ነኝ። ምንም ሳልጨቃጨቅ ከበፊትም አሁን ያመጣሁት ነገር አይደለም። ገድላት አላምንም፣ በስዕላት አላምንም ያልኩት ዛሬ አይደለም። ዛሬ ሆንኜ ከሆነ ውሸታም በላይ I never said that። በገንዘብ የገዛውን ነገር ትባረክበታለህ ካልከኝ ዋሽተኸኛል። ምክንያቱም ክርስቶስ በጸጋው አድኖኝ፣ አንተ ግን ጥቅም ግዛና እንደዚህ አድርግ የምትለኝ ከሆነ እየዋሸኝ ነው ማለት። ስለዚህ አክሊለ ያልከው ነገር ከራስህ ለክርክር የሚቀርቡ አይደለም። ማመን ግዴታ የለብህም ከተባለ ክርስቶስን የማመን ግን ግዴታ አለ። አየህ፣ እምነትና ክርስቶስን ካላመንክ አትድንም። እነሱን ካላመንክ ትድናል እያልከኝ ነው። ግዴታ የለብህም ካልከኝ ጥቅም የለውም እያልከኝ። ግዴታ ከሌለብኝ ጥቅም የለውም። ግዴታ ያለበትን ነገር ነው መጽሐፍ ቅዱስ ላይ ሲናገር ነው። ወንጌል ሲናገር የነበረው መጽሐፍ ቅዱስ ሲናገር እመቤታችን ተጸልይ ነበር። ስለዚህ ስታስ በደሙ በደንብ አድርጋችሁ የክርስቶስ ፍቅር ሲገባችሁ ሲዝናል አይደለም። ዓለም ሲዝናል አይደለም። ክርስቶስ ሁልጊዜ ነዋሪ፣ ሁልጊዜ የሚመለክ አምላክ ነው። በዚህ ቀን እንትና ነው፣ በዚህ ቀን እንትና ነው፣ እንትናን ዘክር ተብለ ያንንም ዘክረ ከዛ በኋላ በጥቅም ታይቶ በጣም የሚያስደነግጥ እኮ ጡቴን ቆርጣለሁ ብላ ቅድስት ድንግል ማርያም ፊቴን በዋጭራለሁ ብላ ተናገረች።
እንደ ሕፃን ልጅ እየታየ ክርስቶስ የሚታይበት የእኛ ቤት እንደሆነ ነግራል። እንደ ሕፃን ነው የሚታየው። በቃ በእሷ የሚመራ ሕፃን ልጅ ነው ክርስቶስ። እንደዚህ ተደርጎ ነው ሁሌ ፒክቸር የሚደረገው። እሱ ነው ይጎዳል። እሱ ነው ይጎዳል። ተግባባ። እንደ ሕፃን ልጅ ክርስቶስ በቃ በእሷ እንደሚታዘዝ ሕፃን ልጅ የ33 ዓመት ጎልማሳ የሆነ ክርስቶስን እንደ ሕፃን ልጅ እየታየ እሷ ካለችው በስተቀር ማያደርገው ነገር ያለ አድርጋችሁ ስላችሁ እነ ክርስቶስ ሳምራ ለምን ስለ ክርስቶስ ሳምራ አትናገርም? አክሊለ ልጠይቅ። በዚሁ በተናገርከው ላይ ክርስቶስ ሳምራ በየቀኑ የዝናብን እንጥብጣቤ የሚያክል ከሲኦል እያወጣች በክንፏ ወደ ገነት ታስገባለች። እሷን ያመኑ ሰይጣንና እግዚአብሔርን ልታስታርቅ አድርጋለች ተብሏል። ስለ እሱ ለምን አትናገርም? ማብራት ለምን አትነግራቸውም? በነካ አፍ እሱን ብትነግራቸው ምን አለበት? እግዚአብሔርና ሰይጣንን ለማስታረቅ ክርስቶስ ሳምራ ሲኦል ሄዳ ነበረ። ሲኦል ስትገባ ሲኦል ላይ ሰይጣን ጋማ ብሏል። ከዛ ቅዱስ ሚካኤል መጥቶ በጦሩ ተዋግቶት ከዛ በኋላ 10,000 በክንፏ ከሲኦል ላይ ያሉ ነፍሶችን ይዛ ወደ ገነት መጣች የሚለው ለምን አትዘግበኝም? አክሊለ ማብራቀ ለምን አትዘግበኝም? እንደዚህ አይነት ትምህርት ነው መማር ያለብን። የኦርቶዶክስ ምዕመናን እነዚህ ናቸው መማር ያለባቸው። ክርስቶስ ለ1 ሰዓት ሙሉ ከንፈሩን መጠመጠው የሚል ትምህርት አለ። ጣቱን ይጠባ ነበር የሚል ትምህርት አለ። ለምንድን ነው ለመተው የጨነቃችሁ? እነዚህን አይነት ኦርቶዶክስን ሊያዋርዱ የሚችሉ ትምህርቶች ለምንድን ነው መቆም ያልቻሉት? አምልኮ መዘመር ሁሉ የሚገባው 27 ጊዜ ነው ያለው ወንድማችን ሲናገር እጅግ አድርጌ ያከበርኩ። 27 ጊዜ ለእግዚአብሔር ዘምሩ ነው፣ ለክርስቶስ ዘምሩ ነው የሚለው። መዝሙር በሙሉ ለእግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ነው የሚለው። አንድ ቦታ ላይ ለመላእክት ዘምሩ አይልም ማለት አለበት። እግዚአብሔር ግልጽ ነው የሚያናግረን መጽሐፍ ቅዱስ ላይ ግልጽ ማን እንደሚመለክ ለማመዘመር እንዳለብን ከምን መራቅ እንዳለብን ምንም መቅረብ እንዳለብን መጽሐፍ ቅዱስ እያንዳንዱን ይናገር። እያንዳንዱን ተጽፎ ለማርያም ሲሆን አይናገርም ትለኛለህ፣ ለቅዱስ ገብርኤል ሲሆን አይናገርም ትለኛለህ፣ ለአርሴማ ሲሆን አይናገርም ትለኛለህ፣ ለሁሉም ሲሆን ኖ እንደዚሁ ጥሩ ስለሰሩ ይላላ መጽሐፍ ቅዱስ ይላላ። ቀጥታ ይነግራል። የሚፈልገውን ነገር መጽሐፍ ቅዱስ አርግ የሚልህን ይነግራል። መጽሐፍ ቅዱስ የማይለው ስለተጨመረ ነው ጸቡ የመጣው። ጸቡ ሳይሆን ክርክሩ የመጣው፣ ጸቡ ሳይሆን ጥርጣሬ የመጣው፣ ጸቡ ሳይሆን ጭቅጭቆ የመጣው በዛ ምክንያት ነው፣ በሌላ አይደለም። ስለዚህ አሁንም አኬ የምጠይቅ ነገር ክርስቶስ ሳምራን እንዴት ታያታለህ? አርሴማን እንዴት ታያታለህ? በአርሴማ ጸሎት ዮኒ ማኛ ይድናል? እንደኔ ፍጡር ናት። ምድር ላይ ያለን በስጋ ስንመላለስ አንዱ ለአንዱ ይጸልይ ይላል መጽሐፍ ቅዱስ። ምድር ላይ ያለን ማድረግ እንችላለን። ከዛ በኋላ ምንም ማድረግ አትችልም። ሺኬን ከሄደች በኋላ ምንም ማድረግ አትችልም። ምድር ላይ ያሉ የተባረኩ፣ ምክንያቱም ብዙ ቦታ መሆን አይችሉማ። ክርስቶስ ብቻ ነው ሁሉም ቦታ የሚገኘው። መጽናኛ የሰጠን መንፈስ ቅዱስን እንጂ ሰዎችን አይደለም። ክርስቶስ በቀኝ በአብ ቀኝ ሲቀመጥ መጽናኛ አድርጌ መንፈስ ቅዱስን ልኬላቸዋለሁ። ተግባብተና መጽናኛ አድርጎ የላከው ማንን ነው? መንፈስ ቅዱስን፣ የሚያጽናናን መንፈስ ቅዱስ። እናንተ ግን ብዙ ሰዎችን ከክርስቶስ እኩል አድርጎ የሚሰበክበት ከ1 እስከ 30 በቅዳሴ ደረጃ አሁን ትንሽ ከይቅርታ ጋር ዋሽተኸኛል እምልህ ማብራተ ዋሽተኸኛል እምልህ እነዚህ ሰዎች ቅዳሴ ላይ ስማቸው ይጠራል። የነዚህ ትምህርት ያስተማሩት አርሴማ እንደዚህ ያደረገችው ቅዳሴ ላይ ስሟ ይጠራል። አየህ፣ ማን ነው የምትለው? መጥቆሪያው ስሙ ይጠራል። መጥቆሪያ ያልከው ጋኔል፣ ከጋኔል የወለደችው መጥቆሪያው የሚባል መንኩሶ ተብሎ ስሙ ይጠራል።
ምን ላይ የሱ ቀን ላይ ተብሎ ስሙ ይጠራል። የስተት ትምህርት እየሆነ እየታወቀ በቅዳሴ ጊዜ ስማቸው ይጠራል። ስለዚህ ትክክል አይደለም የሚባለው ከቅዳሴ ላይ ስማቸው መጠራት የለበትም። ተግባባ። ስለዚህ አኬ ይህን ለምን ስማቸው ስለሚጠራ ነው ትክክል አይደለም። ጥርጣሬ ያለው ነገር ላይ ማንም እጁን አያስቀምጥም። ኢትስ ኮልድ ጋምብሊንግ። ጋምብል ስታደርግ ምንድን ነው የምታደርገው? ወይ ትበላለህ ወይ ትበላለህ። ሎተሪ ስቆርጥ ወይ ትበላለህ ወይ ትበላለህ። እንደዚህ አይነት ሙድ ነው። በጌታ ስትሆን የምትጠራጠረው ነገር የለም። ወንጌል ሁሉ ክርስቶስ፣ ምንም የሚያጠራጥር ነገር አምላክ ነው። አምናሃል በአብ ወልድ መንፈስ ቅዱስ አምነ ከተጠመቅ የክርስቶስ ደቀ መዝሙር ሆናል። የሚያጠራጥር የሚያሰጋ ነገር የለም። ለክርክር አይበቃም። የባይብል ነገር የክርስቶስ ነገር ሁሌ ብታመጣው ፊት ለፊት ቁጭ ብሎ ይናገር። ስለዚህ ያንን ነው ማለት የምፈልገው። ትክክለኛ ሙሉ የሆነ መልስ አሁንም እየጠበቁ ነው። ለምን? ኦርቶዶክስን ስለማከብራት ስለምወዳት ስለማከብር ዝም ብዬ አልወጣም። እወዳታለሁ፣ ኖሬባታለሁ ለረጅም ጊዜ። ዝም ብዬ አልወጣም። ስለዚህ ሙሉ መልሱን ደግሞ እንሰማለን። እኔ ብቻ አይደለሁም፣ እርግጠኛ ሆኜ የምነግራችሁ በእርግጠኝነት ጌታ ማዳኑም ብዙ ሰዎች አንድ ላይ ነው የምንቀበለው። ስናራም በሜ ስቀበል ደግሞ ቃል በቃል ነግሬያቸዋለሁ። ከነቢት ብርቱካን ከእሷ ነው የምቀበለው። ከነቢት ግልጽ አድርጌ ነው የምናገረው። እኔ ድብቅብቅ ነገር የለ፣ ዮኒ ማኛ ጋር የለም። ተደብቆ ተሽሞንሙኖ ምናምን የሚያደርገው ነገር የለም። ፊት ለፊት እስቲ ከጌታ የሚበልጥ ያለ ካለ ታመጡልኝና እቀበላለሁ። ከኢየሱስ ክርስቶስ ጌትነት የሚበልጥ ካለ ታመጡልኝና we go together, we'll do together። ያንን ነው ማለት። ከክርስቶስ የሚበልጥ ካለ ታመጡልኝና አብረን እንቀበላለን። ስለዚህ ያን ጌታን መቀበል የግል አዳኝ አድርጎ ብዙ ቦታ ያስረግጥ። ብዙ ቦታ የሚያንቀዠቅዠኝ የግል አዳኝ አድርጌ አልተቀበልኩትም ነበር። ለአፋችን እንላለን፣ አልተቀበልኩትም። የግል አዳኝ አድርጎ መቀበልን የሚያል ፓወርፉል ነገር የለም።